እንዴት ነው ምን አንተኝ ተንካሲ ሲሆን ልጅ አገኛለሽ ሄሎ ምንድነው ኔትወርኩ አሁን ላይ አሁን አይደል እንዴ ሙሉልኝ ሄሎ ሲያስጠላ ካርድ ነው መሰለኝ እዮቤ አቤት ና ምንድነው መፈልገህ ነው እና ካርድ ገዝተልኝና በእናት ምንድነው እሱ ደግሞ ያሉት ዛሬ ደውላት አንተ ቆይ ምን ለመላክ ብቻ ነው እንደምፈልገኝ አንተ ምን ነው ቀደም እንትን ስተይ ስለ እምቢ ብለህ አሁን አይደብርም እሺ መልሱን ያዘው ከፈለግሽ የመቶ ብር ካርድሽ አፍጥ ነው አንተ እንትን ለምትልበት እኔ መልሱን ወሰደው አልኩህ አንዴ በቃ ቶ አልፈልግም አሁንማ ቶሎ ፈጥነህ ባትመጣ ግን ነግሬሃለሁ እሺ ጭራሽ ትዝታለህ እንዴ ቶ እንደውም እንዳልቶ ዋ ነግሬሃለሁ እንዴት ትደውላለች ወይሳትና ደሞ ዳቶ አይመጣም እንዴ እኔ እኮ ለሌላ ነገር ቢሆን ኖሮ ፈጥኖ ነበር የሚመጣው እንደ ቸኮልኩ አውቆ ነው መሰለኝ አንተ ምን ነው እንደዚህ ቆየው አንተ ገዝቼ እየበላሁ ነበር ምንድን ነው ገዝተህ የምትበላ መልሱን ሰደው አልክም እና ታዲያ መልሱን ሰደው ማለት ነው ባለ 5 ሁለት 50 ብሩን በርሽበት ማለት ነው ሁለት ባለ 50 ብሩን በርሽበት የመቶ አይደል ግዛና አንተ ቆይ እንዴት ነው ቆይ አገኛለሁ ምንድነው ለ50 ብር ካርድ ብለው ለኔ ምን ያህል እንደሚለኝ ታውቃለህ እንዴና ምንድነው ታውቃለህ ነው አገኛለሁ ለ50 ብር ካርድ እዚህ ቤት ትመጣታለሽ ልገሌ ነው እንዴ ለ50 ብር ካርድ እንደውም ብለው ከዚህ በኋላ እንደዚህ ተሳፍተናል ማለት ነው ትመጣታለህ እዚህ ቤት ቆይ እኔ እኮ ታላቄ ነህ ብዬ ነው እንዴ አሁን ሰላም ምሳብ ላይ ስራ አታበለኝ ብር 3 ለምን ወሰድክ እሺ ጠብቅ ታያለሽ እሺ ጭንቃን እንዳትረሳሽ ልጅ አገኛለሁ ኧረ እንዴ ቻናድ ምን አይነት ሰው ነው በቃ አንድ ነገር እንደው አዝጆ በስነ ስርዓት ሰርቶልኝ አያውቅም እዚህ ቤት ትገባታለህ ቆይ አገኛ